አይገርማችሁ? የተጠየቀው ብር ነው፣ የተሰጠው ግን ስም ነው። ብር ተጠይቆ ስም ተሰጠ። ሐዋርያት ሥራ ምዕራፍ 3 ቁጥር 6 ሽባው ሰው የጠየቀው ብር ነው፣ ጴጥሮስ የሰጠው ግን ስም ነው። ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጣለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ብር የለኝም፣ አንድ ስም ግን አለኝ። አያችሁ፣ የሽባው ሰው ጥያቄ ለዘመናት የቆየ ነው፣ ያልተመለሰ ጥያቄ ነው። ብር እኮ በተደጋጋሚ ከሰው ላይ ወስዷል። ያገኘው ብር ጥያቄውን አልመለሰለትም። ብር የማይመልሰውን ጥያቄ፣ ወርቅ የማይመልሰውን ጥያቄ ይሄ ስም ይመልሳል። ጴጥሮስ የሰጠው ስም ከሰውየው ፍላጎት በላይ ሆኖ ጥያቄውን መለሰለት። እግዚአብሔር መልካም ነው። በዚህ ስም ውስጥ ያለውን ኃይል በእናንተ ላይ አውጃለሁ፣ በቤተሰቦቻችሁ ላይ አውጃለሁ። እግዚአብሔር በዚህ ስም ውስጥ ኃይል አስቀምጧል። የኢየሱስ ስም ማንም የማይመልሰውን ጥያቄ ይመልሳል። በነገራችን ይህንን ስም ሳታገኙ ጥያቄያችሁ ይመለሳል ብላችሁ አታስቡ። የተኛውም ጥያቄ የሚመለሰው በዚህ ስም ውስጥ ነው። ዘመናችሁ ይባረክ። የተጠየቀው ብር ነው፣ የተሰጠው ግን ስም ነው። ከብርም ከወርቅም የሚበልጥ ብርና ወርቅ የማይመልሰውን ጥያቄ የሚመልስ ማን ይባላል? ኢየሱስ ይባላል።